አንተ ሴት አይደለም ስለዚህ ጠንካራ ነህ ጎበዝ ነህ በርታ የምታደርገው ነገር አለ ቆንጆ ነህ ማራኪ ነህ ሁሉን ትችላለህ ጀግና ነህ የሚባል ሐሳብ አያስፈልግም በጣም ደሃ ነህ ምንም የለህም በቃ በጣም የሚያሳዝን ህይወት ውስጥ ነው የምትኖረው በጣም በብዙ ነገር ተበድለሃል ጤነኛ ያልሆነ ሉክ ነው ያለ ሰዎች ፊት ለፊት ለመቅረብ የሚያሳፍር ገጽታ ነው ያለ ኪስ ባዶ ነው በልብስ ብቻ ነው የተሽቀረቀርከው አይምሮ ባዶ ነው በቁስ ብቻ ነው የተዋብከው ውበትህ ሁለንተና እርገት የለውም ውበትህ ሊሚትድ ነው ሊሚትድ ፓኬጅ ነው አንተ አንሊሚትድ ፓኬጅ አይደለም አለቀ ይሄ ነው ላንተ የሚያስፈልገው ትችላለህ ታደርጋለህ ለፌሚናይ አይደንቲቲ የሚሰጥ ምክር ነው አትችልም እስካልተተገበርክ ድረስ አትችልም ውቀት እስከሌለ ድረስ ውቀትን ወደ ድርጊት እስካላመጣው ድረስ ምኞት ብቻ ነው ምኞት ደግሞ የመሆን ጠላት ነው ምንም አትመኝ ያሰብከውን ነገር በፕሮሰስ በሂደት ውስጥ ተመልከት ያኔ ውጤቱ ይገዛሃል ውጤቱ ያሳርፋል ምኞትህ ግን ይገላል ደካማ የሆኑ ወንዶች ሁሌም ቢሆኑ ሴቶችን ያሯሩጣሉ በጣም ጠንካራ የሆኑ ወንዶች ደግሞ አላማቸውን ደርሱበት የሚፈልጉትን ዋጋ የሚከፍሉለትን ዓለምና ገንዘብን ያሯሩጣሉ በጣም ውብ የሆኑት ደካሞቹ የሚሮጡላቸው ሴቶች ደግሞ ጠንካራ የሆነውን ወንድ ይፈልጋሉ አይ በድክመትህ ውስጥ ምን ያህል የፈለካትንም ሴት አላማህንም ሉዝ እንደምታደርግ እንደው ልጅ መጠንከር ግድ ነው ንቃ አስደነገኩ መልካም ተንቀሳቀስ ልክ እንደ አዳኝ ተንቀሳቀስ ወይም እንደ ሰላይ ተራመድ ካፌ ውስጥ ገብተህ ምናምን አትርበትበት አንገትን አታቀርቅር ወርታች ከልብ ዙሪያውን መጀመሪያ ቃኝ ሰዎችን አትመልከት ቦታውን ፕሌሱን ጎብኝ ከሰዎች ጋር ቀጠሮ ሲኖር እነሱ የቀጠሩ ቦታ ዊርድ ከሆነብህ ወይንም ፍርሃት ስሜት ከተሰማ አንተ ከቀጠሩ ቀን በፊት ኢንጆይ አድርገው ለነገሮች አዲስ አትሁን አለማውቀህን ለማንም አታሳይ ድክመትህን ለዚህ ዓለም በፍጹም እንዳታሳይ ድክመትህን ባወቁ ቅጽበት ነው የሚያናንቁ ያውን በተራ ነገር ስለዚህ ለዚህ ዓለም ራስን አሳልፈ መስጠት በጣም ይጎዳሃል ሰው እንደ ስፓይተር አምድ ስራ እንደ ማሽን ስራ ስታርፍ እንደ ንጉስ ሁን ጥንካሬም እንደ አንበሳ ይሁን ስትመራም እንደ ንጉስ ሁን ስለዚህ የሚርበተበት አይደንቲቲ በወንድ ልጅ ዓለም ውስጥ አይፈልግም ለምን ቀበሌ ውስጥ ያለ የጽዳቶች አባላቱንም የጽዳቶቹ ስምሪት ኃላፊ መሆን መቻል አለበት ያለ በለዚያ ፖይንትለስ ነው ምኑን ተኖረ ነገር ግን ይሄ ለሁሉም የሚሰጥ በረከት አይደለም ዋጋ ለከፈሉት ለነዛ ለጀግኖቹ ብቻ እንጂ 24 ሰዓት ወይኔ ቅርጽ ያስጠላ አይደለ እዚህ ጋር የሆነ ፋት ወጣብኝ አይደለ አረባክሽ ይሄ ልብስ አላማረብኝም ይሄ ቀሚስ ምናምን ያለች ለራሷ ለምትጨነቀው ሳይሆን እንደዚህ ሆንኩኝ አይደለ ብላ ማታ ዱብ ጧት ዱብ ለምትለው ነው ያለም የሚገባትና ዋጋ መክፈልንም እንዳትረሳ ሌሎችንም መናቅ እንዳትጀምር ገብቷል አይደል መልካም ያ ሁሉ ኢነርጂ የት ገባ ታሳውሳለህ ህፃን ልጅ ሆነ ሰፈር ውስጥ አንዱ ጓደኛ ፎርቢች ኳስ ከመታ ያቺን ፎርቢች አንተ ሳትደግማት ከዛ ቦታ መሄድ የለም ልጅ ሆነ ታስታውሳለህ ሰፈራችሁ ውስጥ ቆንጆ የሆነችውን ህፃን ልጅ እቃቃ ስትጫወቱ ባለ መሆን ብለህ የከፈልከው መስዋዕትነት ልጅ ሆነ ታስታውሳለህ አኩኩሉ ስትጫወቱ ምናምን ሁሉም ቶሎ ሲገኙ አንተ ግን ሁሌ አሸናፊ ሆነ ስትወጣ የሚሰማ ደስታ አሁን ታዲያ ያ ሁሉ ሞራል ያ ሁሉ ከፍታ ያ ሁሉ ዋጋ መክፈል የት ሄደ ምክንያቱም የሰዎች አስተያየት ነው የገደለህ ሰዎች የሚሰነዝሩብን አስተያየት እንደ እውነት ስለምትቀበል ነው የገደለህ ዛሬማ ልብስ ገዝተህ ራሱ ብዙዎች አምሮብሃል ያምራል ምናምን ካሉ ለራሱ ይጨንቃል አይደል ዛሬማ ፍቅረኛ ይዘህ እንኳን አንተ ነህ እንግዲህ አብራት የምታረው ነገር ግን ጓደኛህን ታምራለች እንዴ ብለህ ትጠይቀዋል አሁን ግን የብዙዎችን አስተያየት ትናፍቃለህ አሁን ግን ራስን መጥላት ጀምረሃል ያ የልጅነት መንፈስ የት ሄደ ሳድጉ ወደፊት እንዲህ አደርጋለሁ ይያልክ ወሬ ብቻ ሆኖ ቀር ምኞት ብቻ ስለዚህ ያ ሞራል ነው አሁንም የሚያስፈልግ ሞራል አትጣሽ ወንድ ልጅ ሞራሉን ካጣና በሬ ቀንዱን ካጣ ወዲያው ነው ጥንካሬው የሚሰለበው እሺ ስለዚህ ሞራልን አትጣ ከማመን ወንድ ልጅ በፍጹም አያስፈልግም ምናልባት ብዙ ቪዲዮ አይተህ ሊሆን ይችላል የፌሚኒዝም ሙድ የሚያራምዱ ወንዶች እኮ ሶሳይቲው እንዲህ ስላላችሁ እኮ ነው ምናምን ወንድ ልጅማ ማልቀስ ስሜቱን መናገር አለበት በቃ ሰው ነህ እንትን ማትቆጣጠራቸው ብዙ ነገሮች አሉ ስሜትንማ ማሳየት አለብህ ወዘተ ተረት ነው በፍጹም እንዳታሳይ በፍጹም ማንንም ፊት ለፊት እንዳታለቅስ ተደብቅ አልቅስ ቀላል ምሳሌ ልንገርህ አባትህ ሲያለቅስ አይተው ታውቃለህ አጎትህ ሲያለቅስ አይተው ታውቃለህ በፍጹም በምንም ተአምር ልታየው አትችልም አይተው አታውቅም ካየውም በጣም ከባድ ችግር ውስጥ ነበር ማለት ነው ዩሲ ይሄ ሁሉ ፕሮፓጋንዳ ወንድ ልጅማ ምን ችግር አለ ስሜቱን ቢያሳ በፍጹም
ምን እንደምትፈልግ ምን ማድረግ እንደፈለክ ወደ ምን አቅጣጫ እየተጓዝክ እንደሆነ ምን እንደተሰማ ምን ሊደረግልህ እንደፈለክ ምን ለማድረግ እየተንቀሳቀስክ እንደሆነ ሁሉ በፍጹም ሊገባት አይገባም። ባወቀች ቅጽበት ነው የምትሰለችህ። አንድ ሰው አንድን ነገር አጥብቆ የሚፈልገው እስከሚያገኘው ድረስ ነው። ስለዚህ ማንነትህን ግልጽ አታደርግ። ሴቶች ፊት ለፊት ባነባህ ቅጽበት ኤቭሪቲንግ ይበላሻል። ኤቭሪቲንግ። የትኛውም ሴት ደግሞ ደካማ ወንድ ልትፈልግ አትችልም። የትኛውም ሴት አንተ ጋር ስትመጣ እንድታለቃቅስ ድክመትን እንድነግራት ችግር እንድታወራባት አይደለም። አይገርምህም? አይነግሩህም እንጂ ኡፍ ይሄ ደግሞ በእናትህ ሊነዘነዘኝ ደወለ ነው የሚሉት። ወይንም ደግሞ ወክ ስታደርግ ብቸኝነት ሲሰማት ከአንተ ጋር ጊዜዋን ለማሳለፍ ልትጠቀምብን የደወለችልህ ወዳ አይደለም። አልቃሻ ከሆንክ ማንም ሊወዳ አይችልም፣ ማንም ሊፈልግ አይችልም። ኖባዲ ኬርስ አባውት ዩር ስቶሪ። ማንም ኬር የሚያደርገው በአሸናፊነት በውጤትህ ነው። እንዲሁኝ ተገልብጭ እንዲደርሱብኝ እኔ ውድ ብታይ ምናምን ማለቃቀስ አያስፈልግም። እሷ ካንተ የምትጋራው ዶሚናንሲን ነው። ራስ መተማመን ወይንም ኮንፊደንስ የወንድ ልጅ ማንነት ነው። ማፈር ወይንም ደግሞ አይናፋርነት ሻይን ማድረግ የሴት ልጅ ማንነት ነው። ይሄ አንሳ በልጣ ምናምን አይደለም። በቃ አይደንቲቲዋ ነው። በእፍረቷ ውስጥና ሻይን በማድረጓ ውስጥ በኮንፊደንስ የተሞላውን ወንድ ለሷ የተለየ ከፍታ ለማሳየት ሲል እንዲሁም ደግሞ እሷን የሆነ ዓለም አመጣለሁ በሚያደርገው ትግል ውስጥ ፍቅር ይፈጠራል። ያ ነው ወንድን የሳበው። ልጅ እያለ እኮ የጎረቤት ልጅ የሆኑ ነገር ቢያደርግ ግዴታ አንተም ካላደረግ ከእንቅልፍ አይወስድም። ግን አሁን ላይ እንደዛ ላደርግ ስል ክብሬን ማንነቴን ልገልጽ ስል ኢጎ ምናምን ይሉኛል። እውቀት መጣ እና በልጅነቴ ምንድን ነው የልጅነቴም ኢጎ ነው። ኦኬ፣ ስለዚህ ኢጎ ናቹራል ነው ማለት ነው። ታዲያ ለምን ናቹራል የሆነ ነገር ለማስወገድ ታገላለህ? ሶ ይሄ ለኔ ኢጎ አይደለም፣ ራስን ማክበር ነው የሚባለው። ድክመትን ለማንም እንዳታሳይ፣ ማንም ፊት ለፊት ቆይ ወንዶች ብቻ ጠብቁኝ። ሴቶች እስክሩ ከፈለጋችሁ ሐሳቡን ሰምታችሁ ኮሜንት ላይ የፈለጋችሁትን ነገር መሰንዘር ትችላላችሁ። ወንድ አይደለህ እንዴ? የመሪነቱን ሚና ውሰድ እንጂ። ባለፈው ካፌ ገብቼ ነበርና ካፌ ውስጥ ገብቼ ምናምን እንዳለ ካፌ ሙሉ ነው። በጣም ደንበኛ የሚበዛበት ካፍቴሪያ ነው። ከዛ በኋላ ሲገቡ ምናምን ፍቅረኛዋ አለች ከጎኑ፣ ወንበር የለም ማለት ነው። ከዛ እሷ ደንግጣ የቱ ጋር እንደምትቀመጥ ግራ ገብቷት የሆነች ሙድ አለች አይደል? ብዙዎቻችን ያጋጠመችን እኔንም አጋጥሞ ያውቃል በነገራችን ላይ። ከዛ እሷም ወንበር ፍለጋ በዛ ትዞራለች፣ እሱም አብሮ ይዞራል ምናምን። እዛ ጋ የለም አይደል ምናምን እያለ ይንቀጠቀጣል። ምንድነው መንቀጥቀጥ እንዴ? በጣም ያስገምታል እኮ። በጣም ነው የሚያስገምት። የመሪነቱ ሚና ውሰድ እንጂ መጀመሪያ አብዞርቭ አድርግ። የትን ቦታ ስትገባ ሰዎችን አትመልከት። ቆም በል፣ ደረትህን ነፋ አድርገህ ኮራ ብለህ ዙሪያህን ተመልከት። የትኛው ጋር ቦታ እንዳለ አጽና። ከሌለ ቀጥታ አንድ የመጣው የኔ ውድ ወይንም ደግሞ የሆነ ሰው አንድ ወንበር ትርፍ ካለው እሱን ታነሳና ቴብል ይኑርም አይኑርም እዚህ ጋር ተቀመጫ እንጂ ሄደህ ማናጀሩ የት ነው ወንበር ፈልገን ነበር ሊኖር ይችላል፣ ወይንም ከሰዎች ጋር ሼር እንድናደርግ ልታደርጉን ትችላላችሁ። ኦር ደግሞ ወይስ እንውጣ ኩራ ብለህ ከዛ ወንበሩን አምጥተህ እና ታዲያ እንዴት ነሽ ብለህ ጨዋታህን ትቀጥላለህ። ይሄ ነው መሪነትህን፣ ሚናህን፣ ወንዳዊነትህን የሚገልጽ። ምንድነው አብሮ እዛ ጋር የለም አይደል? መንቀጥቀጥ ምንድነው? በጣም ያስገምታልና እንደዚህ አይነት ፌሚናይን ኤነርጂ የተላበሰ ማስኩሊኒቲ አያስፈልግምና ራስን አስከብር። ነገሩን ደግሞ ላይክ በካፌ ሐሳብ አነሳሁት እንጂ ፖይንቴ አክሽን መውሰድ ባለበት ሰዓት ሁሉ የራስ ክብርንና የራስ ኩራትን ጠብቀህ ከጎን ያለችውን እንስት መንከባከብ ልመድ ነው። በግልጽ ማለት ወይ ሳሰት አንዲት በጣም ዳ የሆነች ምስኪን የሆነች ሴትን በጣም ሀብታም የሆነ በጣም ከፍ ያለ ማንነት ያለው ወንድ ከመሬት አንስቶ ከፍ ያለ ቦታ ሊሰቅላት ይችላል። አንድን ግን ዳ የሆነው በስፖኪዮ እንኳን እነዚህ ሀብታም ሴቶች ባያዩት ደስ ይላቸዋል። እንዲህ በስፖኪዮ ማለት ነው። ሜቢ ባላቸው ደካማ ከሆነ አንዳንዴ ስጋዊ ስሜታቸውን እንዲያረካላቸው ጠቀስ ሊያደርጉት ይችላሉ። ከዛ በዘለለ ግን ቫልዩ አይሰጡትም። ስለዚህ ማንም አያነሳም፣ ማንም ከፍ ሊያደርግ አንተ ጋር አይመጣም። እሷን ግን ከፍ የሚያደርጋት የሆነ ዓለም አለ፣ የሆነ መንገድ አለ። እውነት ነው ያወራሁት ሐሰት ነው? እስኪ ሐሳባችሁን ኮሜንት ጋጋ ስክሮል ለማድረግ አትቸኩል። ጣቶችን ቁም ነገር ማዘለል አታስለምዳቸው። ቫልዩ ካለህ ብቻ ነው ሰዎች የሚፈልጉ። ቫልዩ የሌለው ወንድ፣ ደካማ የሆነ ወንድ ማንም አይፈልግም። እኔ በጣም መውዳት ልጅ ነበረች 6ኛ ክፍል እያለሁ 7 8 9 10 እና እሷ ከኔ በታች ነች። ክላሷ ላይ የማይወዳት የለም። መምህሩ፣ ተማሪዎቹ እንዳለ ይወዷታል። አይዘነች ልጅ ምን አለችኝ አንድ ቀን ከወገቤ ቅማል አልቆጥርህም ከዚህ በኋላ እንዳትከተለኝ ብላ ደብዳቤ ጻፈችልኝ።
እኔ ደግሞ ሳጣር እናቷ ቦኖዋ ታስቀዳ ነበር። እናትሽ ቦኖዋ እያስቀዳች ወገብሽ ላይ እንዴት ቅማል ይኖራል አታጠቢም እንዴ ብዬ መልሼ ላኩላት። ያው መቼም ክብሬን ማስጠበቅ ስላለብኝ በውዳትም ማለት ነው። ብዙ ተሰቃየሁ፣ ብዙ ለመንኳት። ልክ ሃይስኩል ዩኒፎርም ለብሼ ከአመታት በኋላ አይቻት አላውቅም። ልክ ሳያት ሻይን ማድረግ ጀመረች፣ ፍለርት ማድረግ ጀመረች። እኔ አልገባኝም ነበር ምክንያቱ። የዛን ጊዜ አውሮሃት ደስ አለኝ ምናምን። ለካ ምንድነው ያኔ ማለፍ ብርቅ ነበር። እኛ ስንማር ወደ ሃይስኩል መግባት ብርቅ ነበር። የሃይስኩል ዩኒፎርም ለብሳ ስታይ እሷ ኤሌመንተሪ ስለብስ ወደዶችኝ፣ ተመችዋት። ቫልዩዌን የገዛት ቫልዩዌ ገባ። ስለዚህ ቫልዩ ያስፈልጋል እዚህ ዓለም ላይ ለመወደድ ለመከበር። ይሄን አስቀያሚ ሊቆጣጠር የደረሰ ሰውነትን ከያዝክ ስፖርት ስራ ዱብ ዱብ በል። እንዴት ነው አሁን ወደፊት ሚስቴኮ እኔም ልክ እንደዚህ ዋጋ ካልከፈልኩኝና ጂም ላቨር ከሆነች እኮ እሷ 40 ላይ ገብታ ልጅ ስትሆን እኔ በ40 ወገብ ያልሰራ ሊል ይችላል፣ ዋጋ ካልከፈልኩኝ ማለት ነው። ስለዚህ ዋጋ ክፈል። ዋጋ ስትከፍል ቫልዩ ሲኖርህ ማንም ይፈልግሃል። ያችን ዩኒፎርም ተራ ነገር እኮ ነው። ዛሬ ላይ ተራ ነው፣ ያኔ በእርግጥ ብርቅ ነበር። ከረንትሊ ደግሞ ትልቅ የገንዘብ ነፃነት፣ ጤናማ የሆነ ሰውነት፣ ሙሉ የሆነ ሁሉን የሚያቅፍ የማይርበደበድ ማንነት ትፈልጋለች። አንተ የምትወዳት ያቺ ሴት ደግሞ እሷንም ቼዝ አታርግ። ለእሷ ብለህ እናርግ እያልኩ አይደል። አንተ ራስህን ገልጸህ ለማለፍ ለከፍታ ብለህ አድርግ እያልኩ ገብተህ ግባብተናል። ግን እየገባ ነው። መልካም ጊዜ። ሀሳብን ኮሜንት ላይ አስቀምጥልኝ። ከዚህ በኋላም ካልተገናኘን ደግሞ ሜቢ ፎሎ ካላደረከኝ ማለት ነው። ዘመኔ ለምለም ብያለሁ። ማይ ብራዘር ባይ ባይ።